ሰላም አለይኩም የጀማ እንደምን ዛሬ ምን እንደሆንኩኝ ልንገራችሁ ማለት ነው። በጠዋት ተነሳሁኝና ያው ሴትዮዋትና ይዛ ስለምትሄድ ማለት ነው ልሰራ ወደ ክችን ገባሁ። ጋዋ ሻይ ምናምን ረከብኩ ማለት ነው። ከዛ ዝሃለ ሻይና ጋዋ የማፈላበት ማለት ነው። ምን ባረግ ጥሩ መሰላችሁ? ይሄ የጋዋው ነው። ይሄ ደግሞ ሻው ነው ማለት ነው። ሄድኩኝና ጋዋውን ስኳሩን የተባረገው ጥሩ ስኳሩን የተባረገው ጥሩ ይመስላችኋል? ጋዋው ከዛ ድንገት ጣልኩና በኋላ እንዴት ሳየው የጋዋ ነው። በጣም ደነገጥኩኝ። እንደዚህ አጋጥሟችሁ ያውቃል? አንዳንድ ጊዜ ስታስቡም ይሆን ስትጨናነቁም ይሆን የሚያጋጥም ነገር መሰለኝ በነገራችን ላይ ማለት ነው። እና ከመልሼ እንደገና ይኸውላችሁ አሁን አዲስ ጋዋ ረክቤ እየፈላ ነው ማለት ነው። ማሻአላ እንደዛ ያደረኩኝ ናቸው። ሻይ እየፈላ ነው። ደግነቱ እንደው ውሃው ነው ትርምስ ላይ እንኳን ያላደረኩት ማለት ነው። በጣም ነው የገረመኝ ታውቃላችሁ። አንዳንድ ጊዜ ሰው ስናስብ በቃ የሆነ ነገሮችን እንረሳለን ማለት ነው። በቃ እንረሳለን ለምን እንደሆነ አላውቅም። እና አላህ ሱብሃነሁ ወተዓላ ከሁሉም ነገር እንትን ብሎ እንጃ ምን ልበላችሁ የጀማ እና ይሄን ይመስላል የዛሬው እንትኔ። እስኪ የገባችሁ ደግሞ ሰብስክራይብ እና ላይክ አድርጉኝ። ይሄ ነገር አጋጥሟችኋል ግን እንደዚህ እንደኔ? በነገራችን ላይ ቶሎ በተደጋጋሚ ነው አንዳንድ ጊዜ የምረሳው ማለት ነው። ለምን እንደሆነ አላውቅም። ብቻ እንግዲህ አላህ ኸይሩን ነገር ይሻልኝ ለእናንተም ይሻላችሁ። ስደት ዓለም ላይ ያላችሁ አላህ ከክፉ ነገር ተመስማት አላህ ይጠብቃችሁ። በአንዳንድ ጊዜ ስደት ሆናችሁ የሆነ ነገር ስትሰሙ ሁሉ ነገራችሁ እንትን ይላልና አላህ ቤተሰቦቻቸውን ይጠብቅላችሁ፣ ለኛም ይጠብቅልን። የሞቱትንም ደግሞ አላህ ጀነቱል ፊርደውስ ይወፍቅልን። በዱዓችሁ አትርሱን። እኔ አባቴን ካጣሁ ጀምሬ ለምን እንደሆነ አላውቅም ብቻ አልሐምዱሊላህ አላህ ጀነትን ይወፍቀው። ሁልጊዜ ነው የማስታውሰውና ከባድ ነው ብቻ